ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ተመልካቾቻችን አሁን የደረሰን ዜና አለ። ኢታ ማጆር ሹም ብርሃኑ ጁላ በቀጥታ ምክትሉን ጀነራል አበባው ታደሰ ላይ ባነጣጠረ ውንጀላ ከፋኖ ጋር የገባንበት ጦርነት በተሳሳተ መረጃ ላይ የተመረኮዘ ነው ማለታቸው ተመልክቷል። ሆን ተብሎ የተሳሳተ መረጃ ተሰጥቶናል አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የሁለት ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባታችን ነው ሲሉ በቁጭት ተናግረዋል። በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር ባለፉት 17 ወራት የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላቀር መሳሪያ በ17 ወራት ውስጥ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችንና ተተኳሾችን ጭምርም በገፍ የተማረኩበት እንደሆነም ተመልክቷል። በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ ላይ ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀር ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። ይህ በእንዲህ እንዳለ ሀገሪቱ በተደረጉና እየተደረጉ ባሉ ጦርነቶች እያለቁ ያሉት የኦሮሞ ልጆች ናቸው በሚል የተነሳው ጥያቄ የኦሮሚያ ብልጽግና አመራሮችን ማስደንገጡ ተገለጸ። በአዳማ ናዝሬት የተካሄደውን የከፍተኛ አመራሮችን ስልጠና ተከትሎ ከየወረዳዎቹ ለተወጣጡት የኦሮሚያ ብልጽግና የመካከለኛና የበታች አመራሮች እየተሰጠ ባለ ስልጠና ተሳታፊዎች የኛ ልጆች በየጦርነቱ የሚያልቁበት ምክንያት ምንድነው ሲሉ መጠየቃቸው ነው የአንከር የመረጃ ምንጮች የገለጹት። በትግራይ በተደረገው ጦርነት በአብዛኛው ያለቀው የኦሮሞ ወጣት ነው። አሁንም በአማራ ክልል የሚሞተውና የሚማረከው የኦሮሞ ልጅ ነው። ከሸኔም ጋር በሁለቱም ወገን የምናልቀው እኛው ነን የሚል ተቃውሞ የተሰማ ሲሆን አመራሮቹ ግራ ተጋብተው ጥያቄውን አድበስብሰው ማለፋቸውን ነው በስልጠናው ላይ የነበሩ ከፍተኛ አመራር ለአንከር ሚዲያ በላኩት መረጃ ላይ ተመለከተው። ይህ በእንዲህ እንዳለም በአዲስ አበባና በአንዳንድ የኦሮሚያ አካባቢዎች አስገዳጅ ብሔራዊ ውትድርና ምልመላ እየተደረገ ነው። በተለይ በአዲስ አበባ በበርካታ ቦታዎች ወጣቶች እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆኑን የአንከር ሚዲያ የአዲስ አበባ ወኪል ገልጿል። በትላንትናው ዕለት በመርካቶና አካባቢው የፖሊስና የደንብ ማስከበር አባላት መውጫ በሮችን ከበባ በማድረግ ወጣቶችን እያፈሱ ወደ ተዘጋጁ ተሽከርካሪዎች ሲጭኑ እንደነበርም የዓይን እማኞችን ጠቅሶ ወኪላችን ከላከልን መረጃ ለማወቅ ተችሏል። በአማራ ክልል እየተመናመነ የመጣውን ሰራዊቱን ለመተካት እየተረባረበ ያለው የአብይ አህመድ አገዛዝ የፕሮቴስታንት እምነት ተከታይ ወጣቶችን ሃይማኖታቸውን ሊያጠፋ እየመጣ ያለ ኃይል አለና ዝመቱ የሚል ቅስቀሳ መጀመሩን መዘገባችን ይታወሳል። የአዲስ አበባው አፈሳ ያነጣጠረው የአማራና የደቡብ ክልል ተወላጆች ላይ ነው ይለናል የዘውትር ዘጋቢያችን ከአዲስ አበባ። እውነት ህወሓት
የሚባለውን አይነት ጥቃት ሰንዝሯል ወይ? ህወሓት በአሁኑ ሰዓት ያለው ቁመና ይታወቃል። በተለይም ከሁለት ዓመቱ ጦርነት በኋላ ከዛም በተፈጠሩ የተለያዩ የፖለቲካ ሹኩቻዎች የተነሳ ህወሓት ወታደራዊም ሆነ ፖለቲካዊ አቅሙ ተዳክሟል። ምናልባት ከቅርብ ጊዜ ወዲህ ከኤርትራ ጋር ሆነ ከሌሎች ኃይሎች ጋር እየተጣመረ ነው በሚል አቅሙን ለማጠናከር እየወሰዳቸው ያላቸው እርምጃዎች ወታደሮችን እያሰለጠነ በሱዳንም እንደዚሁ ያሉ አርሚ 70 በመባል የሚታወቀውንም ጦሩን ጭምር በማሰልጠን ግዙፍ ኃይል እየገነባ ነው በሚል በበርካታ የመረጃ ምንጮች ጉዳዩ ይነሳል። ህወሓት አሁንም በወታደራዊ አቅሙ የዳበረ ነው የጠነከረ ነው የሚልም ነገር ይነሳል። በፖለቲካ ከታየ ግን ህወሓት በጣም ከፍተኛ የሆነ መዳከም ውስጥ እንደገባ ይነገራል። ወታደራዊም ቢሆን ይህን ያለ አስተማማኝ ነው ማለት የሚቻል አይደለም። ህወሓት በአጠቃላይ የተዳከመ ቡድን እንደሆነ ምንም ጥርጥር የለውም። እንኳን ሄዶ አፋር ክልል ትንኮሳ ለመፈጸም ጥቃት ለማከናወን ይቅርና ያለበትንም አሁን ባለበት ቁመናም ያንን ይዞ ጠብቆ ለማቆየት የአብይ አህመድ ወታደሮችን ወይም ደግሞ የአብይ አህመድን ኃይል ሊቋቋም ይችላል የሚለው መቼም በጥያቄ መነሳቱ አይቀርም። ሆነም ቀረም ይህንን ማን ሊለኩሰው ይችላል? ይሄ የተባለው ነገር ድራማ ነው። አብይ አህመድ ህወሓትን ለመምታት ሰበብ ምክንያት እየፈለገ ነው። ለዛ ይህንን ነገር አቀናብሮ ያደረገው ሊሆን እንደሚችል የሚናገሩ ወገኖች አሉ። ባለፈው ታስታውሳለህ የጥቅምት 24ቱ ራሱ በደንብ መመርመር የሚገባው ነው። ያኔ እኛም ሆነ ሌሎች ወገኖች ከአብይ አህመድ ጎን የተሰለፍንበት ዋነኛው ምክንያት ሰሜን እዝን ህወሓት መጥቶታል የሚባለውን የመጀመሪያ ደረጃ አላጣራንም የተባለው በወቅቱ የተከሰተውን ነገር አምነን ተቀብለን ከአብይ አህመድ ጎን ተሰልፈን በእርግጥም ህወሓት በኢትዮጵያ ህዝብ ትብብር በኢትዮጵያ ህዝብ መስዋዕትነት የህወሓት ህልምም ተጨናቅፎ ነገሮች አሁን ባሉበት ሁኔታ ላይ ይገኛሉ። ነገር ግን መረጃዎች እየወጡ ነው። እውነት የዛን ጊዜ ህወሓት ምንም እንኳን የመጀመሪያውን ምት በሰሜን እዝ ላይ ቢያሳርፍም ያ ነገር እንዲያደርግ ገፊ ምክንያቶች ነበሩ። አብይ አህመድ ጦርነቱ እንዲጀመር ይፈልግ ነበረ። በቅርበትም ያሉት ከሱ ጋር አብረው የነበሩ አሁን በአንድም ይሁን በሌላ ካጠገቡ የተለዩ የኦህዴድና የብልጽግና ባለስልጣናት እንደሚነግሩን ከሆነ አብይ አህመድ ጦርነቱን ይፈልገው ነበረ። በተለይም መከላከያ ሰራዊቱን ለመቆጣጠር የህወሓትን የበላይነት ለማጥፋት አንድም ይሄ ጦርነት መምጣት አለበት ብሎ በኦህዴድ በብልጽግና ስብሰባ ላይ መናገሩን ነግረውናል። ስለዚህ ከዚህ ከጥቅምት 24ቱ የሰሜን እዝ መመታት ጀርባ ምናልባት ህወሓት ገዝፎ ቢታይም እነ አብይም እጃቸው እንዳለበትና ህወሓትን በሩን ከፍተው ጥቃቱን እንዲፈጽም አድርጓል የሚል መረጃ ይወጣል። ለማንኛውም አብይ የፈለገውን አድርጓል። ህወሓት ጀነራሎችን በሙሉ ከመከላከያ ጠርጎ አስወጥቷል። መከላከያውንም ሙሉ በሙሉ በሱ ወርድ በሱ ቁመትና ልክ እንዲፈጥሩ አድርጎታል። ስለዚህ አሁንም ይሄን ጦርነት አብይ አህመድ ነው ሊያደርግ የሚችለው የሚል ትንታኔ እየተሰጠ ነው። ህወሓቶችን ለመምታት ሰሞኑን ከማነው ፊልድ ማርሻል ብርሃኑ ጀምሮ ሌሎችም የሲቪል ባለስልጣናት የዲጂታል ብልጽግና ሚዲያ ሰራዊት ሳይቀር ህወሓት ላይ ነው የዘመቱት። ህወሓት መመታት አለበት እያሉ ነው። መንገድ ሰበብ ምክንያት እየተፈለገ ነበረ። እንግዲህ አሁን በዚህ አድርገው አብይ አህመድ ህወሓትን ለመምታት ትግራይ ምድር ይዘልቃሉ። አብረን የምናየው ነው። ምናልባት ጦርነቱ አይቀሬ ነው የሚሉ ወገኖች አሉ። አይቀሬም ከሆነ የኢትዮጵያ ህዝብ ለዚህ ጦርነት አብይ አህመድ በተለያየ መልኩ በሴራ እየከፈተ የሰው ግብር እያስከፈለ የኢትዮጵያን ልጆችን እየማገደ መንገድ ላይ እየተወ የሚመጣው ጦርነት ላይ ከዚህ በኋላ የኢትዮጵያ ህዝብ መሳተፍ የለበትም። አንድ ነፍሱን የኢትዮጵያ ህዝብ አንድ ወታደር አንድ እናት ልጇን ለዚህ ለአብይ አህመድ ጦርነት መላክ የለባትም። በደንብ መፈተሽ አለበት። ከዚህ በኋላ በኢትዮጵያ ውስጥ ጦርነት ይብቃ፣ አያስፈልግም፣ ነገሮች ፖለቲካ መፍትሄ ናቸው የሚሉት ነገር በደንብ ገፍቶ መጥቶ የህዝብን አመኔታ አግኝቶ የህዝብን ውሳኔ አግኝቶ የአብይ አህመድን የጦርነት ፍቅርና የጦርነት ዛር እውነት ለመናገር ማክሸፍ የሚገባው የኢትዮጵያ ህዝብ ነው አሉ። አብይ አህመድ ወደ ጦርነት ሊገባ የሚችልበት አቅም የለውም። ምናልባት አራት ነገሮችን ያነሳሉ አብይ አህመድ ጦርነት ውስጥ የማይገባባቸው ብለው የሚጠቅሷቸው አራት ምክንያቶች አሉ። ብዙ ናቸው፣ ግን በእነዚህ አራት ውስጥ ሊካተቱ ይችላሉ። አንደኛው የአቅም ጉዳይ ነው። አብይ አህመድ አቅም የለው ይህን ጦርነት ለመክፈት የሚያስችል ይኸው አቅሙን አየን። በአማራ ክልል ለ2 ዓመት ተኩል የዘለቀ ጦርነት ውስጥ ነው የገባው። ለ2 ሳምንት ብሎ አቅዶ በዛ ጨርሳለሁ ብሎ የገባበት ጦርነት ይኸው መከላከያ ሰራዊትን በልቶ ጨርሷል።
በአሁን ሰዓት እንደሚገለጸው ከሆነ እስከ 100,000 የሚጠጋ የመከላከያ ሰራዊት አባላት ናቸው ከጥቅም ውጭ ሆኑት በአማራ ክልል እየተካሄደ ባለው ጦርነት። ስለዚህ አብይ አህመድ በአሁኑ ሰዓት ምናልባት እሱ የሚፎክረው በመሳሪያ አቅም በቴክኖሎጂ ሊል ይችላል። ግን ሁሉ ጊዜ እንደምንለው ወታደር በእግረኛ ወታደር አቅመ ደካማ ከሆንክ በመከላከያ ቴክኖሎጂዎች ብቻ ጦርነትን አሸንፋለሁ ብለ ልትገባ አትችልም። አቅም የለውም። ስለዚህ እንኳን አይደለም ከህወሓት ጋር ጦርነት ውስጥ ሊገባ ከኤርትራ ጋር ጦርነት ሊገባ አብይ አህመድ የሰፈር ጸብ እንኳን ለመገላገል የሚያስችል ቁመናም የለውም ብሎ መደምደም የሚቻል ይመስለኛል። ለማንኛውም ከአቅምም አንፃር ጦርነት ውስጥ ሊገባ አይችልም ብለው ይገልጻሉ። ሌላው የኢትዮጵያ ህዝብ ከጎኑ አለመኖሩ ነው። ያኔ ታስታውሳለህ የጥቅምት 24ቱ የሰሜን ህዝብ መመታትን ተከትሎ ከያቅጣጫው ኢትዮጵያን ድጋፍ የሰጡት ህወሓት ዳግም ወደ ኢትዮጵያ የስልጣን መንበር አይመጣም፣ የ27 ዓመቱ የክፍፍል ዘመን ማብቃት አለበት፣ ህወሓት መሄድ አለበት፣ የህወሓትን ብቻ ከ4 ኪሎ መነሳት የደገፈ ህዝብ ሁሉ ነው አብይ አህመድ ጭራቂውን ሌላ ነገር ሳቅ ይህን ጦርነት አብሮት ተሰልፎ የህወሓትን ህልም ያከሸፈው። ስለዚህ ያ የህዝብ ድጋፍ አሁን የለም። አሁን አብይ አህመድ ራሱ ይወጣዋል እንጂ የኢትዮጵያ ህዝብ በደጀንነትም ሆነ ልጁንም ገብሮ በሌላም መልኩ ለዚህ ጦርነት አስተዋጽኦ ሊያደርግ የሚችል አይደለም። አቋሙን በተለያየ መልኩ እየገለጸ ነው። ደጀን ከሌለ የህዝብ ድጋፍ ከሌለ መታካሄደው ጦርነት የተሳካ አይሆንም። ሌላው የዓለም አቀፉ ማህበረሰብ ነው። ዓለም አቀፉ ማህበረሰብ ከወዲሁ ያስጠነቀቀ ነው። እረፍ እያሉት ነው። የጦርነት ዛርህን አቁም፣ አካባቢው ላይ ያለውን ችግር በሰላምና በውይይት ፍታ። ጫናው ቀላል አይደለም። ባለፈው ፓርላማም ተናግሯል። እና አሜሪካንን እና አውሮፓን ሌሎችንም ማስጠየቅን ግን ምንም ነገር የለም ብሏል። ተስፋ ቆርጧል። የተስፋ መቁረጥ ንግግርም ነው ባለፈው በፓርላማ ያደረገው። ዓለም አቀፉ ማህበረሰብ ከጎኑ አይደለም፣ እየጠበቀ ነው። በማዕቀብ በተለያዩ መንገዶች አብይ አህመድን ለማውገዝ የተዘጋጀ ዓለም አቀፍ ማህበረሰብ ነው። በተለይም ህወሓት ከዚህ ከፕሪቶሪያ ስምምነት ጋር በተያያዘ ነጥብ እንዲጥል አድርጎታል አብይ አህመድን።